ነው የቻርጃ ካምፓኒ ነው ያለኝ። ነገ ጠዋት አፕላይ ያደርግለታል። ኦፈር ሌተር ነገ ያዝለታለሁ። ከዛን ኦፈር ሌተሩን ከነገ በኋላ ፕሩቭ ይሆናል። ከዛም በኋላ ቪዛ ይወጣልታል ማለት ነው። ኤኒ ታይም ናና 700 ብሩን ከኔ ይወሰድ። ነገ ደግሞ ልብስ ምናምን እኔ ስለምገዛለት መጥቶ ልብስ የሚያስፈልጉትን ነገሮች ለሱ እኔ ገዛዘላታለሁ። አብራችሁኑና ውሰዱ። ከዛ ስራ እንፈልጋለን። እሺ ችግር የለም። ኧረ ነገ የሚያስፈልገው የኦፈር ሌተር 150 ብር ብቻ ነው። እሱ እኔ ከፍዬ እንትን አዝለታለሁ። ችግር የለም። ታሜ በጣም ነው የማመሰግነው። ማርያም ችግር የለም። እንደምታውቀው ማለት ጋይዝ አሁን ደግሞ ወጥቼ ቼክ አድርግልኝ ምናምን አትበሉኝ። እኔ ሰው መተባበር መርዳትም አቁሜያለሁ። እናንተን አክብሬ ነው የመጣሁት። ሀባይቢ እንግዲህ ፈጣሪ አንድ ጊዜ ይቅርታ መስዬ እና እሱን ፈልጌው ነበር። ተሚን እሺ ያስፈልጋቸው ካለ ጥሩኝ። እሺ ችግር የለም መስዬ። እሺ አለው መስዬ ቁጥር ያለና ያንቺን ቼክ ሊያደንትና ላኪልኝ። እሺ ለኔ በዋትስአፕ ችግር የለም ማለት አይዲውን ነው ፓስፖርቱን ነው የምልክልሽ። ሁለቱንም ላኪልኝ። እሺ ቁጥርሽን አላወቁም። ፋይል ላይ ያለ ማለት ነው የመሲ። እሺ በቃ ትነግሪኛለሽ ያለውን ነገር። በጣም ችግር ውስጥ ነኝ። ችግር የለም። እሺ መስዬ በጣም አመሰግናለሁ። የኔ ቆንጆ በጣም አመሰግናለሁ። እኛን ማሰግንሻለሁ። እኔ እናት ኖሩ እኔም እንደለመንኩ ነው፣ ግን ሰው አጥቼ ነው። እግዚአብሔርን 5 ወሬ ሁላችሁም መሲን አከብሯት። እኔ አይደለሁም መሲ ብቻ ነው የምታከብሩ። ሳሪ መሲ ሁሌ መሲ ናት። እኔን ተውት። መሲና ሳሪ ብቻ ክብር ስጧት ለነሱ ሁለቱ። እግዚአብሔር ያክብራቸው። ማሪ እንዴት ነሽ? ደህና ነሽ? አንቺ እንዴት ነሽ? እኔ ደህና ነኝ። አሁን ደህና ነሽ? እንደዚህ ሆነሽ ስላየንሽ በጣም ደስ ብሎናል። ምክንያቱም እኛ እህቶችሽ ነን። እንደዛ ስትሆኚ በጣም አዝነን ነበረ። አሁን ደግሞ እንደዚህ ስላየንሽ በጣም ደስ ብሎናል። አሁንም የምትፈልጊው ነገር ካለ ሁልጊዜም ከጎንሽ ነን። በዚህ ወደኛ ያመጡሽን የመጀመሪያ ወደ ራጁ ያመጡሽን ራጁ ደግሞ የሰበሰበችን እኛን ከዛ ደግሞ መሲ ለዚህ ያደረሰችሽን በጣም እናመሰግናለን። እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። አንድም ነገር አንቺ እንደዚህ በመሆንሽ አማርኛ ትችላለች አይደል? ቲጂ ታማለች። እሺ አንድ ጊዜ ልንገርሽ፣ አንድም ነገር ቪዲዮሽ በአለም ደረጃ እንኳን ቢታይ ምንም ነገር እንዳይሰማሽ። ያ ቪዲዮ ስለተሰራ ነው ሰው የረዳሽ። እሺ ያ ቪዲዮ ስለታየ ነው ያገዝንሽ። ያ ቪዲዮ ስለወጣ ነው ለዚህ ደረጃ የደረሽው። ቪዲዮ መውጣቱ ላንቺ ምንም ነው። ዋናው ነገር በህይወት መትረፍሽ፣ በህይወት መኖርሽ፣ የዛሬን ቀን ማየትሽ ስለሆነ ኖርማል ነው። ማንኛችንም ስንታመም፣ ስንቸገር፣ የሰው እገዛ ስንፈልግ ይሄ ፕላትፎርም በጣም ቆንጆና ጥሩ ነገር ስለሆነ ኖርማል ነው። አንቺ ደግሞ በጣም ቆንጅዬ ልጅ ነሽ፣ በጣም ህፃን ልጅ ነሽ። ነገ ሰርተሽ ብዙ ደረጃ ትደርሻለሽ። በታምር ቪዲዮ ስለወጣ እንደዚህ ስላለ ምናምን የሚሰማሽ ስሜት እንዳይኖር ቪዲዮ በመውጣቱ እንደውም አገዝንሽ፣ ረዳንሽ። እሺማ ዋናው ደህና መሆንሽ ነው። የምር በጣም ደስ ደግሞ ማለት እናትሽ ማናት ስትባይ ከኢትዮጵያ እናትሽ ቀጥላ ዱባይ ላይ መሲ እናቴ ናት ብለሽ ኮራ በይ። ማንም ሰው ቀና ብላሽ አይተሻብር እንዳለችሽ መሲ ራሴ ያውቃለሁ መተሽ ትያዥን ጊዜ አለች ጌታን ዲምቤታ ሲቀብ መኪና ከሰጥተና ቀም ያማጋሩ ነጋሩ እሺ ሲየተ ኡረምተ ላገርተ አክሜ ደምተ ገነም ካን ገረቶም ሰጥ እሺን ትንሽ ለማሲ ወስፈን ጉድሳ እሺ ናም ሮቶን ላ እሺ አክሜ ደምተ ከለሰ ሲ ኡረምተ መኪና እሺ ሲቀቡት እሺ ገለቶም ሰጥ ስርት ናት ድራደሽ ልቡት የባየ ተኮራም ገለቶም ባባየ ሲንጃለ ረኮን ይቀቡ አናለ ሲንጃለ ረኮን ይቀቡ ሀቢብቲ ነገ እመጣለሁ ብላለች። አንድነት ሲኖረን ህብረት ሲኖረን ስንደጋገፍ ምንም ነገር ስደት ላይ ምንም ትዝ አይበላችሁ። እህትማማቾች መሆናችንን አንድ መሆናችንን ሌላውን
እንደርስበታለን። በሌላ በብዙ ነገር እንለያያለን። ስደት ላይ ግን ግርማ ወንድሜ ነው፣ ቲጂ ወንድሜ ነው፣ እቲጂ ጤና ተማሪ ሁላችንም አንድ ነን። በቃ ምንም የሚያለያየን ነገር የለም። መደጋገፍ ያለው አሁን ደግሞ የተስፋ ወንድማችንን መፍትሄ እንሰጠዋለን። ግሩሜ አንተ አለቀሽ እግዚአብሔርን ሳሪ ምን ታደረገ ታውቂያለሽ? በነፃ እኔ አይዲውን ሰራለታለሁ አለ። እንደዚህ አይነት ፎሎ አርጉት። እግዚአብሔርን እንደዚህ ከኛ ጎን የሚሆኑትን ፎሎ አርጓቸው። ስራ ጎናቸው ቆሙ፣ አበረታታለን። በዚህ ላይ ደግሞ እኛም ስራ ካገኘን እንፈልግለታለን፣ እናበረታታችኋለን። በጣም ነው የምናመሰግነው። ከሴቶች ደግሞ አሁን የበለጠ ወንዶች እየመጣችሁ ነው፣ በመልካም ነገር እየተሳተፋችሁ ነው፣ እያገዛችሁን ነው። በጣም ነው የምናመሰግነው። በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። እኛ ምንም ምንን ያለ እናንተ ወይ እዛ እንትኑ ላይ አስገቤን እኛ እኔና እሱ ያ ሰው የምታግዙት እንትን ግሩፕ አለ አይደለ? እኔና እሱ እንገባለን። እኛ አጠገባችሁ ነን። እኛ ግሩፕ የለንም የምንተጋገዘው። እንደ ሁሉ ጊዜም ስንጠራችሁ ኑቶ ነው ስጣሩ ምንም መስዬ ምንም በተሻገራችሁት የሆነ ነገር እኔ የሚያግዛችሁ በአቅሜ ሁለታችሁ ጎን ነኝ። ጌታ ምንም በቃ እስዮት እስካለ ቢያንስ ግሩምን በእኛ ማለት ሄደን እንኳን ሰላም ትልቁ አርጊና የኔን አታውቂኝም። ጀማል አብዱናስር ታውቂኛለሽ? በደንብ ነው የማውቀው። በጣም መልካም ልጆች ናቸው። እሱም ወንድ ጓደኛው አውቃቸዋለሁ። መልካም ልጆች ናቸው። እኔም የዛሬ 2 ዓመት ስራ የለኝም ነበረ። ሳሪን ስራ ፈልጊልኝ እያልኳት ነበረ። አሁን ግን እግዚአብሔር ታሪክ ቀይሮ ያው እውነት ነው። እግዚአብሔር ማለት ትክክል ነው። በስራው አይተሳሰብ። እነሱ 8 ናቸው። እነኚህ ልጆች የሱ ጓደኛ ማለት ነው። 8 ሰው ነበረው መስዬ። ከ8ቱ ከመዳሜ ጋር ተጣልቼ 5 ዓመት መዳም ቤት ነበርኩ። ታውቀኛለች። እዛ ሲሰራ 5 ዓመት ሲሞላ ከመዳሜ ጋር ተጣላሁት። ወጣው። ሲወጣ ማንም የለኝም፣ ሴቶች የለኝም፣ ማንም የለም። እሱ ጋር ደወልኩትና እባክህ መዳሜ ተጣላችኝ እኮ ስለው ልክ እግ እንደሚያውቀው ሰው ሴትዮዋ ደግሞ ውጪልኝ ነው የምትለው። እኔ ደግሞ ከኢትዮጵያ ሲመጣ በቃ ይሄ ቤት ብቻ ነው የገባሁት። የትም አልሄድኩም። አላቅም ደግሞ እጉንና ምኑን አላቅም። ተደፍትም ብዬ በቃ ደፍቼ ነው የሚሰራው። ከዛ ቲጂ ያለኝ 5 ዓመት ነው የሰራሽው፣ ምንም ሳትሰሪ ነው የሰራሽው ደክመሽ። ስለዚህ ካሰለሽ ስጭኝ ቢያት አልሰጥሽም ካለች ከዛ ቤት እንዳትወጪ ያለኝ። ልትመታኝ እኮ ነው ትምታሽ፣ እኔ እመጣለሁ ብሎ እንትኑ ጋር ደወለ፣ ኪሎሌ ጋር ደወለና የኤምባሲ ቁጥር ተሰጣ። ተደወለ ነይ ውጪ እንዳትወጪ እዛ እኔ እስከሚመጣ ድረስ አለኝ። ኤምባሲ ሲደውልልኝ ሴትዮዋ እኔ የፈራው ሴትዮዋ ልክ ኤምባሲ ሲደውልለት እሱ ነው ለኤምባሲ የደወለው። እሱ ሲደውለው አወጣችኝ፣ ሰጠችኝ። ካንስሌሽኑ ምኑም ለሱ ሰጣ። ወሰደኝ፣ እህቷ ጋር ወሰደኝ። ሲመጣ እህቷ ጋር ተቀመጥኩት። እሱና እህቱ አንድ ቤት ነው። እሱ ሌላ ቤት ነው የምተኛው፣ እኔና እሱ አንድ ላይ ነው የምንተኛው። ከዛ ይሄን ስራ ለእኔ ለመፈጠር የ1 ወር ብር ከፍሎልን ሶፋ ገዝቶልኝ አልጋ ገዝቶ ሁሉም በግሩፕ ማለት ነው። በቃ እንደዚህ ያለ አይደለ? ይሄንን ቤት አሁን የምኖርበት ቤት ተከራይቶ 8 ናቸው። 8ቱን ብር አዋጥቶ ቤቱን ተከራይቶልኝ አልጋ ተገዝቶልኝ በቃ ነይ ተብሎ ሲመጣ ቁልፉን ብቻ ሰጥቶኝ ይሄ ቤትሽ ነው፣ የምትፈልጊውን ስራ ብር አለሽ ስሪ፣ ክፈቺበት። በቃ ከአሁን በኋላ ራስሽን ችለሽ መሰራት ነው። ይሄ ቤት የኔ ነው እንደ ስለው አዎ እዚህ ሁኚ፣ የራስሽ ነው፣ እንኪ ቁልፍሽን። የ1 ወር ብር ደግሞ ከፍልልሻል። በቃ የሚመጣው ወር ደግሞ ራስሽ ሰርተሽ ተለውጪ። ይኸው እስከ ዛሬ እነሱ የከፈሉልኝ ቤት ውስጥ ነው የምኖረው። በጣም ምስኪን ልጆች ናቸው። በጣም 8 ናቸው። 8ቱም ደግነታቸው በቃ የአንድ ሀገር ልጅ ናቸው። በዛውም ደግሞ እኔና እነሱ አንድ ሀገር አይደለም፣ ግን እነሱ 8ቱም አንድ ሀገር ናቸው። በጣም በቃ ሰውን ለመረዳት የሆነ ነገር ለማገዝ አንደኛ እነኚህ ናቸው። ጌታን በጣም ነው የሚያመሰግናቸው። በጣም ነው የምናመሰግነው እንደዚህ አይነት ወንድም ዱባይ ውስጥ ስላለ። እኔም ስላወቁ በጣም ደስ ብሎኛል። በጣም መበርታት አለባችሁ። እንደዚህ በቃል ስንደጋገፍ ነው። ገባክ? ትላንት እችዲ ስትወድቅ እኛ አነሳናት፣ ነገ እኔ ስወድቅ አንተ ታነሳኛለህ። ስደት ላይ ዘር ሃይማኖታችን ጥቅም የለውም። ገባ? መደጋገፍ ብቻ ነው። ግድ ነው መደጋገፍ፣ ግድ ነው የምር። እኔ ምር አልችልም። እኔ በጣም ቲጂ ታውቀኛለች፣ ከአረብ ጋር ሁላ እጣላለሁ ልጆች ሲቸገሩ ማለት ነው። እኔ ቲጂ የራሷ ላይ አይታለች፣ ግን ከዛ በላይ የቲጂን እንኳን ኤምባሲያችሁ ናቸው ያገዙኝ። ግን እኔ ከአረብ ጋር እንደዚህ ተጣልቼ ያውቃለሁ። ስንቴ ለእኛ ልጆች ብዬ ማለት ነው አገር ቤት ለመግባት የወሰንኩት ቀን አለ ለእኛ ልጆች ብዬ ማለት ነው። ግን እግዚአብሔር ረድቶኝ አልገባውም። በቃ ለሰው እኔ በጣም ነው ይሰማኛል። በቃ እነሱ ሲጎዱ ማለት ነው።
የኛ ልጆችም ደግሞ መንጠቀቅ አለባቸው። የሆነ ጊዜ የሆነ ነገር ሳይሆኑ በፊት ለምን ይሄን አደርጋለሁ ብሎ መናገር ለምትሰሩትን ነገር ወንድምሽን ለማመጣት ሰው ጠየቁ፣ ከሰው ላይ ያምጡ። ይሄ ነገር እንዲህ ነው፣ ይሄ ነገር እንዲህ ነው ብላችሁ በቃ ይሄ ነው የሚያወጣኝ። ጋይስ እከሌ እንትና ናት፣ ይሄ መሲ እከሌ ናት አትበሉ። በቃ ለምን አገር የሰው አገር ውስጥ በቃ እህቴ ነች ብለሽ አስቢ። ቲጂ እኮ እህቴ ናት። ዘሬን እንዳትጠይቂ፣ ማንነትን ተይው። በቃ ጥቅም የለውም፣ ምንም የለም። እሱ ምንም አይጠቅምም። ምንም ነገር እኔ ቲጂዬ ዘር ምንም ጥቅም እንደሌለው ያወቅኩት በቅርብ ባለፈውን ሆስፒታል ኦሮምኛ ብቻ ነው የምታወራው። ይጀመር እግዚአብሔር የሚያወደው ነገር እኛን አይጠቅምም። ጉሩሜ ልንገርህ፣ አብራት የተኛችው ልጅ ደግሞ የወሎ ልጅ ሀዩ የሀይቋ የምትባለው ልጅ ደግሞ አማርኛ ተናጋሪ ናት። እቺ ኦሮምኛ ተናጋሪዋ ስታለቅስ አይታ ሀዩ ወለየዋ ናት ሀቡ ቤት ይዛት የመጣችው። ሀቡ ቤት እሷ ይዛት ስለመጣች እኔ ሄድኩኝ ሆስፒታል እና ሀቡ ላይ መጣች። አሁን ቤት ውስጥ ገብታለች፣ ደህና ነች። ሁላችንም ተባበረ። ስደት ላይ ሃይማኖት፣ ዘር ሁላችንም የአንድ አባት የአንድ እናት ልጆች ነን። እኔ የማስበው በተለይ አረብ ሀገር ያሉት ሁሉም ለእኔ የእናቴም የአባቴም ልጆች ናቸው። እንደ ባዳ አይደለም የማያቸው። ሁላችንም አንድ ነን። ገባሽ? በሌላ ነገር እንለያያለን ሲመቸን ማለት ነው። እና ሁላችንም በዚህ ብናይ ጥሩ ነው። የሆነች ልጅ አለች ከ2 ሳምንት በፊት ማለት ነው። የሆነች ልጅ ቃስሚያ ሆስፒታል ታማ ነበረ። ታውቂያለሽ? ቃስሚያ ሆስፒታል ስትታመም እኔ አላውቃትም ነበር። የሆነች ልጅ በጣም ነው የማመሰግናት የምር። እኔ እዚህ ውስጥ ፓርኪንግ ውስጥ ነበርኩ እንዳሁኑ ማለት ነው። ቸርች ለመሄድ ዝግጅት አድርጌ ነበረ። ከዛን እንደዚህ አይነት ልጅ ሆስፒታል አለች ምናምን ሲባል ሄድኩና ከዛን ሄጄ ሳያት በጣም ልጅቷ በጣም ነው የምትታመመው። ከዛን ሄድኩ ግን እዛ ተቀምጣ የምታሳክም ልጅ ማለት ነው እዛ ጥላ ገብታ ልብሷን ቀይራ እስከምትመጣ ማለት ነው የሚያግዛት ሰው የላትም ነበር። እኔ ግን እሷ ገብታ ልብስ ቀይራ እስከምትመጣ ድረስ እኔ እዛው እንኩና ቸርች ቀርቼ እዛው እንኩና እሷ ልብስ ቀይራ እስከምትመጣ እኔ እዛ ጠበቅኳት። ኮንትራት ነው የምትሰራ። በቃ ይሄን ስታይ ማለት ነው ሰው ምን እንደሆነ ነው የምገባሽ። በቃ ሰው ምን እንደሆነ ይገባሻል። በቃ ያናገሩም የእውነት ለተለለፈ ደግሞ እኔ ቅድም ዋትስአፕ ምትሉኝ ስልክ እያወራሁ ነበር። እሺ እና ዋትስአፕ ላይ ሳየው ፎቶውንና እዚህ ጋር ሳየው አጥንት ወጥቷል እዚህ ላይና በተለይ ደግሞ ከዱባይ ከኢትዮጵያ ወንድሞች ብዙ አሉ እኮ የምር ብዙ አሉ። መሲ የማታውቂ ማለት ነው። እኛን ደግሞ በውስጥ ልኩልናል፣ ይሄን ሊያረጉ ይሉናል። ብዙ አሉ የምር። በቀን የሚታለቅሽ ጊዜ አለ እኮ የሰው ችግር ስታይ የሚታለቅሽ ጊዜ አለ። በቃ ብዙ አሉ የምር የሚሸገሩ ብዙ አሉ። ሴቶቹም ሆኑ ወንዶቹም ሆኑ ብዙ አሉ። ግን መንጠቀቅ ግዴታ ነው። ስለዚህ እግዚአብሔር ይስጣችሁ። ጌታን ቃላት የለኝም። መስዬ ራጁ ወልካም ያቤት ሙኒቲ ሁላችንንም እንደዚህ ሰበቸ ረጁ ናት። ራጁዬ የኔ እናት እናመሰግንሻለን። እኔ ፍቅር አበርቷት። ራጅዬ ፎሎ አርጓት ሁላችሁም ጋይስ። እሷ ነች ሰብስባ ትላንትና ከሞት ያለነችው። ጌታን በጣም ነው የሚያመሰግናችሁ። ስለተሰጥልቡ ኢሲተና መሲዳ ታሪዳ ወር ከላይ ሰልቡ ሳኒ ሲቢታኒ ሲገነ በተለይ መሲ ስላ አለቴት ጄነ ማንቦድ እናት ሲታፋሲ ባየ ተቆና ብጅራዳ ሩጋም ዲኬሰንሽ ባየ ተቆ ሲንገለቱ ፈዳን ዋቀዩ አኒ ለፈረት ሲንዲ ጅራዳ ፋርጋት መሲ ናርጋ እሺ ልቡ መሲ ናርጋት ምን መሲ ትገሰጣሉሽ? እንደዚህ ተከበሪ። ኪያ መጣል ኪያና አስገቡት እስቲ አንድ ሰው ወረዱና ኪያ ራሱ እዛ ድረስ ሄደ። እሺ እንዲከሰኑ ባየ ተቆና ፈድፋንሲ እጂኒ ወይ ኪዩና አንድ እጂኒ ወርድልሻለሁ። ዋይፋይ ፈልጌ ነበረ ከመሲ። እሺ የኔ እናት አሁን ገባለሁ ላይቭ። እሺ ትንሽ ቆይቼ አሁን ወጣና ላይቭ ገባለሁ። እሺ እንመጣለን። እዛ አግዝሻለሁ የኔ እናት። ኑሪልኝ ጌታን ኪያ እዛ ነው የመሻው ሳልዘጋ ረረቲን ጅራ ጉሬ ዱቢሱፍ ሴኔ ጉሬ ከናን ዱረስ ዱብሴ ቱሬ ሜሻ ሙጨቲ ቶኮ ሲብራ ጅራ haga manatti naafi disee ture haga mana fiddeen jirtuun mucattiin immoo nalola jirti waan saniif mana kiyyaan beektaa achi lafa na kunoo makiina keessa jira konkolaataa keessa taanaan naaf kennu guyyaa meeqa si kadhan please እሺ በቃ
amma naafi kootu gara manatti deemaa jiran yookiin immoo tiijiif kennin aniin fudha tiijirratti. Na bira fidi yookiin. Isuma kana duraa sana bari. ማን ያስወጣው? ጌታን ትላንትና እኮ እሱ ነው ሱቅ ሄዶን ጩፊን ሱቅ ሳዘጋ እኮ ሱቁን ትቶ እነሱ ጋር የሄደው ጌታን ጌሲፍ ጉሬሞ ጌሲፍ Isuma kana duraa sana meeshaa beeyana miti beekan balleessa qabu beemicoota airportii dirasiin geessineef mi'aashiyan. ኦኬ ጌሲፍ የትላንትና ልጇ ናት። አዎ እቺ ትላንትና መስዬ ህይወቷን ያተረፈች ልጅ እቺ ናት። አዎ ዘንጣለች ማሻአላ። አዎ ካሜራ ልጅ ደግሞ እኮ ማርያምን ጌታን waaqayyo እኮ seenaa jijjiira argitan miti mee wanno goda warri bilbila bitachuu barbaadanii fi warri kafana bitachuu barbaadan lakkoofsa na barreessa ስልክና ልብስ የምትገዙ ሙጫኔ ሰደቀ ቲጂ ሙጫኔ ሰደቀ ታሪያ ጎመን አለ እንዴ ሙጫኔ ሰደቀ ቲጂ ሙዴ ሲመጣ አልቋል። እሺ ሙጫኔ እንዴ ወይ ሰላም ናችሁ ሁላችሁም እንዴት ናችሁ? አለን ኑ ግቡ። ማዘዝ የምትፈልጉት ስልክ ከሳሪ ቲጂ በገና የምትፈልጉት ወይ Tiji baga nagalchite dhimmi kiyya ka gaafa kaane otoo jara kana bira gahe akkana dhumatu ni beektaami. Imma biraa mana sofnaa imma biraa. Miskiina dhugaa rabbii. Tiji የስልኬን ተያዘውና መስያል ትላክልኝ ዋይፋይ ፈልጌ ነበር አቡዳቢ ነው ያለው። መስዬ ዋይፋይ አለሽ? ስልኬን ልስጣት። አምረኮ ብራት ጊዜ ነው ተቆጥረ ማገር ተራኮ ብራት ኖ አሁን እኔ እገባለሁ።